ሰላም ሰላም እንዴት ናችሁ? ደህና ናችሁ? ሬድማን ነኝ። ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። ዛሬ የማሳያችሁ ስለ ባዮስ ፓስዋርድ እንዴት አድርገን አንሎክ እናደርጋለን የሚል ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩት። በጣም ይጠቅማችኋል። እንደዚህ አይነት ፓስዋርድ እንዴት አድርገን አንሎክ እናደርጋለን የሚለውን ነገር እናያለን ማለት ነው። የሲስተም ፓስዋርድ ወይም ባዮስ ፓስዋርድ ብቻ ሳይሆን የተለያዩ የፓስዋርድ አይነቶች አሉ። እና እነዚህ ፓስዋርዶች እንዴት አድርገን አንሎክ እናደርጋለን የሚለውን ነገር እናያለን ማለት ነው። የመጀመሪያው ሲስተም ፓስዋርድ ይባላል። የሲስተም ፓስዋርድ በሌላ አባባልም ማስተር ፓስዋርድ ይባላል። እና ይሄ ምንድነው? ለሁሉም ብሎክ አድርጎ የሚይዝልን የፓስዋርድ አይነት ማለት ነው። ይሄ ኃይለኛና በጣም አደገኛ የፓስዋርድ አይነት ነው። እና ምንም ነገር እንዳንሰራ ይከለክለናል ማለት ነው። እንዴት አድርገን አንሎክ እናደርጋለን የሚለውን ነገር በቀጣይ እናያለን ማለት ነው። ሁለተኛ ምንድነው? አድሚን ፓስዋርድ ወይም ሴት አፕ ፓስዋርድ ይባላል። ይሄ የኦፕሬቲንግ ሲስተሙ ፓስዋርድ ነው። ይሄ ማለት የባዮ ሴቲንጉ እንዳንቀይር ወይም እንዳንከፍት ያደርገዋል ማለት ነው። ዲስኤብል ያደርግልናል ማለት ነው። ይህም እንዴት አንሎክ እናደርጋለን የሚለውን ያው ወደፊት እናያለን። የማስተር ፓስዋርድ አሁን እናያለን። የአድሚን ወይም የሴት አፕ ፓስዋርዱ በቀጣይ ቪዲዮ እናያለን ማለት ነው። ሶስተኛ የፓስዋርድ አይነት የሃርድ ድራይቨር ፓስዋርድ ይባላል። ወይም የሃርድ ዲስክ ሊሆን ይችላል ወይም የሌላ ኤክስተርናል ዲቫይስ ፓስዋርድ ሊሆን ይችላል። ይሄ ማለት የስቶሬጅ ዲቫይሱ ማለት ነው። ስቶሬጅ ዲቫይሱ እንዳይታይ ወይም አክሰስ እንዳይደረግ በሌላ ባልተፈቀደለት ዩዘር አክሰስ እንዳይደረግ ማለት ነው። ይከለክለናል ማለት ነው። እና እንደዚህ አይነት ፓስዋርዶች በአራት መንገድ አንሎክ ማድረግ እንችላለን ማለት ነው። የመጀመሪያው ባዮስ ማስተር ፓስዋርድ ይባላል። ይሄ ጎግል ክሮም ላይ ሂደን የስሪያን ነምበር በማስገባት የምንፈታው ማለት ነው። ሁለተኛ መፍትሄ ምንድነው? ሲሞስ ዲ አኒሜተር ቪ3 ይባላል። ይሄም አፕሊኬሽን ነው። በዚህም አንሎክ ማድረግ እንችላለን ማለት ነው። ሶስተኛ ባዮስ ዩኤስቢ ፕሮግራመር የሚባል አለ። ይህ ማለት ከተበላሸ ቦርድ ኮኔክት አድርገን በቪዲዮ እንደምታዩት ልክ እንደዚህ አይነት የቦርድ ኮምፖነንት አለ ማች የሚያደርግ ከቦርድ ጋር ማች የሚያደርግ ቺፕ ኮምፖነንት አለ ልክ እንደዚህ ማለት ነው። ከዛ ይሄ የተበላሸው ኮምፒውተር ከሚሰራልን ኮምፒውተር ላይ ሄደን ኮኔክት እናደርገዋለን ማለት ነው። ልክ ይሄ የተበላሸ የቦርዱ ባዮስ ፓስዋርዱ ልክ የሆነ ቦርድ ነው። ልክ እንደዚህ ሰክተን ማለት ነው። በሚሰራ ኮምፒውተር ላይ ሄደን ፕሮግራሙ ምን ማድረግ እንችላለን? ራን ማድረግ እንችላለን ማለት ነው። ልክ እንደዚህ ያነበዋል እና ሪፕሮግራም ያደርገዋል ማለት ነው። የተቆለፈ ፓስዋርዱ አንሎክ ያደርገዋል ማለት ነው። በዚህ ልክ እንደምታዩት ፒች አድርጎ ከዛ አንሎክ ያደርገዋል ማለት ነው። እና አራተኛ ምንድነው? ሪኢንሰርት ሲሞስ ባትሪ ነው። ሲሞስ ባትሪያችን አውጥተን እንደ አዲስ እንሰካዋለን ማለት ነው። ያ ፎርጌት ሊያደርግልን ይችላል ማለት ነው። እና በዚህ መልኩ መፍታት እንችላለን ማለት ነው። የመጀመሪያው እናያለን በባዮስ ፓስዋርድ እንዴት አድርገን በማስተር ፓስዋርዱ እንዴት አድርገን አንሎክ እናደርጋለን የሚለውን ነገር እናያለን ማለት ነው። እና ልክ ኮምፒውተር እንደዚህ ኦን ስናደርገው ሲሪያል ነምበሩ ብቻ ነው ዲስፕሌይ የሚያደርግልን ማለት ነው። ልክ እንደምታዩት ስክሪን ላይ ይሄ ኮምፒውተር ሲስተም ፓስዋርድ ወይም አድሚኒስትሬተር ፓስዋርድ ካላስገባ አልከፍትም እያለኝ ነው። ኦልሬዲ ሲሪያል ነምበሩ ግን እዚህ ላይ እንደምታዩት ዲስፕሌይ አድርጎታል። ኤፍኤስጂ ምናምን ብሎ የሚጀምረው በላይ በኩል ያለ ማለት ነው። እና ይሄ ፓስዋርድ ይዘን ጎግል ክሮም ላይ እንሄዳለን ማለት ነው። ልክ እንደምታዩት ክሮሚ እንከፍታለን። እዚህ ላይ ባዮስ ፓስዋርድ ዶት ኦርጂ ብለን እንጽፋለን። ባዮስ ፓስዋርድ ዶት ኦርጂ ብለን እንጽፋለን። ልክ ከጻፍን በኋላ ኤንተር እንለዋለን። የመጀመሪያ ምን አለ? ባዮስ ማስተር ፓስዋርድ ጄኔሬተር ፎር ላፕቶፕስ የሚል አለ። ክሊክ እናደርገዋለን።
ልክ እንደዚህ ክሊክ ስናደርገው የሲሪያል ነምበር የምናስገባበት ቼክ ቦክስ መጥቷል ማለት ነው። ይሄ ኤፍኤስጂ የሚለውን የሲሪያል ነምበራችን እዚህ ላይ እንጽፋለን ማለት ነው። ልክ እንደምታዩት ኤፍኤስጂ ዜድ ምናምን ብለን እንጽፋለን። የኮምፒውተር አይነቱ ስለሚለያይ እናንተ የመጣላችሁ የሲሪያል ናምበሩ እዚህ ላይ ትጽፋላችሁ ማለት ነው። ልክ እንደዚህ ጄኔሬት ፓስዋርድ ስንለው ወይም ጌት ፓስዋርድ ስንለው በታች በኩል ምን አለ? ዴል ኤችዲዲ የሚል አለ። ዴል ፍሮም ሲሪያል ናምበር የሚል አለ። በታች በኩል ያለ ሁለተኛ ፓስዋርዱ እናስገባለን ማለት ነው። ይህ እንደምታዩት ኤክስዩ 6 አይኤፍፒ የሚለውን እንደዛ እያለ የሚቀጥል ፓስዋርድ ነው ማለት ነው። እሱም እናደርጋለን ኮምፒውተር ላይ ሄደን ወይም የተበላሸ ላፕቶፕ ወይም ሉክ ያኑ ላፕቶፕ ላይ ሄደን ፔስት እናደርገዋለን እዛ ማለት ነው። እና እዛ ከጻፍን በኋላ ኮንትሮል ፕላስ ኢንተር ስንለው ይከፍትልናል ማለት ነው። ሁለተኛ ላይ ያለው ማለት ነው። እና በዚህ በኩል ሁለተኛ ላይ ያለ የፓስዋርድ የኮምፒውተራችን ፓስዋርድ ማለት ነው። ሉክ የኔ ፓስዋርድ እዚህ ላይ እናስገባለን ማለት ነው። ልክ እንደዚህ እንጽፋለን ያ ዲስፕሌይ ያደረገልን ማለት ነው። ልክ ከጻፍን በኋላ እንደዚህ ጽፈን ከጨረስን በኋላ ኮንትሮል ፕላስ ኢንተር እናደርገዋለን። ልክ እንደዚህ መጥቷል እንደምታዩት ማለት ነው። ኦልሬዲ እየበራ ነው። ስለተከታተላችሁንም ከልብ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ይመቻችሁ። ሬድማን ነኝ። ቻው